ሰላም ዛሬ የምንመለከተው ሬዞናንስንና ዶፕለር ኢፌክትን በደንብ አስረዳችኋለሁ። እንግዲህ በደንብ ካልተከታተላችሁ ይሄ ፖታ ትንሽ ሊይዛችሁ ስለሚችል በደንብ አንደርስታንድ ለማድረግ ጥረት አድርጉ። Resonance is the increase in amplitude of oscillation of an electric or mechanical system exposed to a periodic force whose frequency is equal or very close to the natural undamped frequency of the system. Resonance is a phenomenon in which an external force or vibrant system forces another system around it to vibrate with greater amplitude at a specific frequency of the operation. እንግዲህ ሪዞናንስ ማለት የሆነ ክስተት ሆኖ ኤክስትራ ፎርስ ወይም ኤክስትራ ቫይብሬቲንግ ሲስተምን ተጠቅመን በዙሪያችን ላይ ያለውን ወይም በአጠገቡ ያለውን አንድ ኦብጀክት ቫይብሬት አድርገነው ግሬተር አምፕሊቲዩድ ለማግኘት የሚረዳን ፍሪኩዌንሲ ኦፕሬሽን ነው። ስለዚህ አንድ ክስተት ነው። The best example of resonance can be observed in a various musical instruments around us. አምፕሊቲዩዱን ለመጨመር የሌላን ሲስተም ተጠቅመን አምፕሊቲዩዱን ለመጨመር የሚሆነው ፌኖሜና ወይም ክስተት ነው ሪዞናንስ። ለምሳሌ አሁን ስልካችሁ በጠረጴዛ ላይ አርጋችሁ እንዲህ ባለ ጠረጴዛ ላይ አርጋችሁ ቫይብሬት ሆኗል ስልካችሁ። ከዛ ስልክ ይጠራል። በእጃችሁ ላይ ስልክ እንደያዛችሁት ስልክ ቢጠራችሁ ቢደወል ቫይብሬሽኑ ትንሽ ነው አይደል? ግን ጠረጴዛ ላይ ስታደርጉት ምንድነው የሚሆነው? ቫይብሬሽኑ ይጨምራል። በጣም ሃይ ቫይብሬት ያደርገዋል። ስለዚህ ያ ፌኖሜና ደግሞ ምንድነው? አምፕሊቲዩዱን እንዲጨምር ያደርገዋል ማለት ነው። ሶ እንደዛ አይነት ክስተቶች ሪዞናንስ እንላለን። በጣም በሙዚቃ ኢንስትሩመንቶች ላይ ይታወቃል ይሄ ነገር። ሶ ሪዞናንስ ምንለው ይሄኛው ነው። If an ideal situation with no friction at all, even the slight push will not be necessary once the swing reaches its natural frequency, for it is sustain the maximum amplitude forever. ዞሮ የሪዞናንስ ጥቅሙ ምንድነው? ቫይብሬሽን ወይም ፍሪኩዌንሲን መጨመር ነው። አምፕሊቲዩድን ሃይ ማድረግ ነው። ሶ ይሄ ነገር አንድ ኦብጀክት በራሱ በመጀመሪያ በተፈጥሮ ላይ ያለው ፍሪኩዌንሲ አለ። አሁን የሆነ ብረትን ከሆነ ብረት ጋር ሲታጋጩ ናቹራል የሆነ ፍሪኩዌንሲ አለ የሚሰማው ያህል ማለት ነው። ግን ይሄኛውን ማግኒፋይ ሞር አምፕሊቲዩድ በሚጨምርበት ማቴሪያል ላይ ሲታደርጉ ደግሞ የተለየ ነገር ይሆናል ማለት ነው። ይሄ ክስተት ሪዞናንስ ብለን እንጠራዋለን ማለት ነው። well let us to Doppler effect. Doppler effect is observed whenever the source of wave is moving with respect to the observer. ይሄኛው ኢፌክት ምንድነው? ዶፕለር ምንለው ኢፌክት ሶርስ ኦፍ ሳውንድ ሶርስ ኦፍ ፍሪኩዌንሲ አለ። ይሄኛው ሶርስ እዚህ ጋር ደግሞ ኦብዘርቨር አለ። ኦብዘርቨር ፍሪኩዌንሲ አለ። የሁለቱንም ሪሌቲቭ ሞሽኖችን አይተን ምን ሰራው ኢፌክት ወይ ምናገኘው ኢፌክት ዶፕለር ኢፌክት ይባላል። ይሄኛው በጣም ታች ባለው ኤግዛምፕል ላሳያችሁና በጣም ግልጽ ይሆንላችኋል። እዚህ ጋር ተመልከቱ። እዚህ ጋር ፖሊስ ካር አለ አይደለ? አምቡላንስ አለ ወይም የፖሊስ መኪና አለ። ይሄኛው ፖሊስ መኪና ለዚች ልጅ ሚሰማት ያ ድምጹ ሎው ፍሪኩዌንሲ ነው። ይሄው እንደዚህ ይሄን አልፎ ይመጣል። ግን ዌቭ ሌንግዙስ በጣም ይጨምራል አይደል? ሎንግ ዌቭ ሌንግዝ ነው። ከዚህ እስከዚህ ያለው ዌቭ ሌንግዙ ሃይ ነው። ግን ፍሪኩዌንሲስ ይቀንሳል። ፍሪኩዌንሲና ዌቭ ሌንግዙ ኢንቨርስ ፕሮፖርሽናሊቲ ነው ያለው። ለምሳሌ v = ላምዳ ታይም ፍሪኩዌንሲ ነው። ሶ የተለያየ እንትን ነው ያለው። አሁን ለዚህ ልጅ በደንብ ይሰማዋል። በጣም ቅርብ ነው ያለው። ዌቭ ሌንግዙ it is short አይደለ? ከዚህኛው አንፃር በጣም ትንሽ ነው። ሃይ ፍሪኩዌንሲ ነው። ፍሪኩዌንሲ በጣም ዲስታንሱ በጣም
ክሎዝድ ሲሆን ሃይስ ፍሪኩዌንሲ ነው፣ በደንብ ይሰማዋል ማለት ነው። አሁን ይሄን ኢኩዌሽን በደንብ ተከታተሉ። ይሄኛው ኤፍ ኖት ፍሪኩዌንሲ ሄርድ ባይ ዘ ኦብዘርቨር፣ በሰሚው የሚሰማው ፍሪኩዌንሲ ኤፍ ኖት ብለነው እንያዘው። ኤፍ ኤስ ፍሪኩዌንሲ ኢሚትድ ባይ ዘ ሶርስ፣ በሶርሱ ኢሚትድ የሚሆነው እሱ ነው። ሌላኛው ቪዎች አሉ። ቪ ማለት ቬሎሲቲዎች ናቸው። ቬሎሲቲ ኖት ቪኤስ፣ ቬሎሲቲ ኦ የምንለው ኦብዘርቨር ነው፣ የኦብዘርቨሩ ቬሎሲቲ። ሳውንድ ዌቭ አለ፣ ይሄ ማለት ነው። ይሄ የመጀመሪያ ኖርማል ቪው ሳውንድ ዌቭ ነው። ያኛው ሶርስ ነው። ሶርስ ቪኤስ የምንለው ሶርስ ኦፍ ቬሎሲቲ ነው። ከዛ ዶፕለር ኢፌክትን በጣም የምንጠቀመው ይሄን ኢኩዌሽን በደም ያዙት። ኤፍ ኖት ወይም ፍሪኩዌንሲ ሄርድ ባይ ዘ ኦብዘርቨር ኢዝ ኢኳልስ ቱ ፍሪኩዌንሲ ኢሚትድ ባይ ዘ ሶርስ ታይም ሳውንድ ዌቭ ፕላስ ኦር ማይነስ ቪ ኖት ኦቨር ሳውንድ ዌቭ ፕላስ ኦር ማይነስ ሶርስ ኦፍ ዘ ቬሎሲቲ። ይሄኛውን ሲቹዌሽኖችን መቼ እንጠቀማለን? ያው ከላይ ስታዩት ፕላስ ኦር ማይነስ፣ ከታችን ፕላስ ኦር ማይነስ when we use plus, when we use the negative sign. so ይሄን አንደርስታንድ ማድረግ የግዴታ አለባችሁ፣ በጣም ስለምትጠየቁ ነው። አሁን ይሄን ለማስረዳት በኋላ ላይ ወደዚህ እመጣለሁ እና እዚች ጋር 5-6 ኬዞችን ላሳያችሁ። ኬዝ 1 ላይ የምንመለከተው አሁን እዚህ ጋር ሶርስ አለ፣ እዚህ ጋር ደግሞ ኦብዘርቨር አለ። ይሄኛው ሰውየም ሊሆን ይችላል፣ ብቻ ሳምቲንግ ሰሚ ነው። ይሄኛው ወደ ሶርሱ ማለት ነው። ሶርሱ የሳውንዱ ምንጭ የሆነው ወደ ኦብዘርቨሩ ይሄዳል፣ ኦብዘርቨሩም ደግሞ ወደ ሰውየው ይሄዳል። ሁለቱም ይቀራረባል። አሁን ይሄኛው መኪና ነው ብትሉ፣ እንደ መኪና ብትወስዱ ይሄኛው መኪና ድምጽ አለው፣ አምቡላንስ ነው ብንል ወደዚህ ነው እየመጣ ያለው። ሶ ይሄኛው ፍሪኩዌንሲ የሚሰማበት ኦብዘርቨሩ የሚሰማበት ፍሪኩዌንሲ በጣም ይጨምረዋል። የሚሰማበት ፍሪኩዌንሲ በጣም ይጨምረዋል። ለምን? ሁለቱም እየተቃረቡ ስላሉ፣ አንዱ ወደ አንዱ እየተቃረበ ስላለ ኤፍኤስ ቪ ይሄኛው ከሶርሱ መብለጥ አለበት። መጀመሪያ ላይ ካለው ይበልጣል፣ ምክንያቱም ሁለቱም እየተቃረቡ ስላሉ። ቪ ኖት ፕላስ ነው ኔጌቲቭ ነው የምንጠቀመው የሚለው ነው የምንመለከተው። ስለዚህ ይሄኛው ከኤፍኤስ እንዲበልጠው ምን ይደረጋል? ይሄኛው መብለጥ አለበት። ፕላስ ቪ ኖት ኦቨር ቪ ማይነስ ቪኤስ። ሉክ አሁን እዚህ ጋር ኤፍኤስ አለ። አሁን ለኤግዛምፕል ለሁሉም ከዚህ በኋላ ለምንሰራው የምንጠቀመው ኤፍኤስን 20 ብለን ነው እንውሰድ። ኤፍኤስን እንደ ኤግዛምፕል 20 ነው ብለን እንውሰድ። ስለዚህ አሁን ኦብዘርቨሩ ይበልጣል ብለናል፣ ምክንያቱም ሶርሱም ሰውየውም ኮላፕስ ለመሆን እየሄዱ ስላሉ። ሶ አሁን እዚህ ጋር ኤፍ ኖት ኢዝ ኢኳልስ ቱ ኤፍ ኤስ ወይም 20 አይደል? ከዛስ ቪ ፕላስ ቪ ኖት ኦቨር ቪ ማይነስ ቪ ኤስ። ስለዚህ አሁን 20 ቁጥር እዚህ አለ፣ 20 ቁጥር እዚህ አለ። ኤፍ ኤስ ናት ትታያችሁ መሰለኝ። ኤፍ ኤስ አሁን ይሄ ቪ ኮንስታንት ነው። ሜቢ በ0 ዲግሪ ከሆነ 331 ሜትር ፐር ሰከንድ ነው። ቴምፕሬቸሩ 0 ዲግሪ ከሆነ በቴምፕሬቸር ዲፔንድ ስለሚያደርገው ማለት ነው። 0 ዲግሪ ሴልሺየስ ወይም 20 ከሆነም ይጨምራል። እሱን ነገር ኖ ማተር ይሰጣል ጊቨን ስለሆነ። አሁን 331 ላይ የሆነ ቁጥር ጨምራችሁ ቪ ኖትን የኦብዘርቨሩን ዲስታንስ ወደዚህ የሚመጣበትን ሰውየው ወደ ሶርሱ የሚመጣበትን ቬሎሲቲ ማለት ነው እዚህ ጋር ደምራችሁ፣ እዚህ ጋር ደግሞ ቀነሳችሁ። ይሄኛው ወደዚህ የሚመጣበትን ይሄ ሶርሱ ወደ ሰውየው የሚመጣበትን ቀነሳችሁ። ስትቀንሱት ይሄኛው ቁጥር ከአንድ የበለጠ ነው ያነሰ ነው የሚሆነው?
እዚህ ኑሜሬተር ላይ ደምራችኋል፣ ዲኖሚኔተር ላይ ቀንሳችኋል። ሁለቱም ቪቪ ነው። እዚህ ጋር ደምራችሁ እዚህ ጋር ቀነሳችሁ። ከላይኛው ይበልጣል አይደል? ሰው ቫልዩም ከአንድ ይበልጣል። በየትኛውም ሲስተም ኤፍ ኖት ግሬተር ዛን 20 ነው የሚመጣላችሁ ማለት ነው። ሶ ይሄ ሁለቱም ቱዋርድስ ሲሆን ማለት ነው። እንደዚህ ያኛው ኢኩዌሽን እቺን ኢኩዌሽን እንጠቀማለን ማለት ነው። ለዚህ ኬዝ ያዛችኋ። ይሄ አንድ ኬዝ ነው። ሁለተኛውን ኬዝ እንመልከት። ሁለተኛው ኬዝ ሁለቱም ብራራቁ ብለን እንያዘው። ኬዝ 2 ሁለቱም ብራራቁ። አሁን እዚህ ጋር ሶርስ አለ፣ መኪና ሊሆን ይችላል፣ ሌላ ነገርም ሊሆን ይችላል። እዚህ ጋር ኦብዘርቨር አለ። ይሄኛው ወደዚህ፣ ይሄኛውስ ወደዚህ። ሶ አሁን ኤፍ ኖቱ ይሄ ኦብዘርቨሩ የሚሰማው ኢንቴንሲቲው ፍሪኩዌንሲው እየቀነሰ ነው የሚሄደው። ለምን? ሁለቱም ፋር አፓርት ቻርጀር ስለሆኑ። ስለዚህ ኤፍ ኖት ኤፍኤስ ይሄ መቀነስ አለበት አይደለ? ሶ ቪ ኖት ቪ ፕላስ ቪኤስ እዚህ ጋር ኔጌቲቭ እንጠቀመዋለን ማለት ነው። አንዱ ከአንዱ ስለምራራቅ ሁለቱም እየተራራቁ ስለሚሄዱ ማለት ነው። ሶ ኢኩዌሽኑ ይሄኛውን ይመጣል። በዚህ ኬዝ ላይ ፖዚቲቭ እንጠቀማለን። ለምን? ይሄኛው መብለጥ አለበት፣ ማነስ አለበት። ከሶርሱ በቃ እየተራራቀ ስለሄደ ፍሪኩዌንሲው መቀነስ አለበት። ሶ አሁን እዚህ ጋር ቪ ላይ ተመሳሳይ ቪ ነው፣ ቀነሳችሁት የሆነ ቁጥር። እዚህ ጋር የሆነ ቁጥር ደመራችሁ፣ የሶርሱ እየራቀ የሚሄድበትን ስፒድ ቀነሳችሁበት፣ ጨመራችሁ። እዚህ ጋር ደግሞ ቀነሳችሁ። ሶ አሁን ከኤግዛምፕሉ ስንወስድ 20 አይደል እየተጠቀምን ያለ ነው። ኤፍኤስን ሶርሱ ያለውን ፍሪኩዌንሲ 20 ቪ ማይነስ ቪ ኖት ኦቨር ቪ ፕላስ ቪኤስ ነው። አሁን ላይ በምንም ታምር ይሄኛው ቁጥር ከ20 ሊበልጥ አይችልም። እዚህ ጋር ቀንሰነዋል። ዲኖሚኔተሩ ከኑሜሬተር ይበልጣል። ስለዚህ ከአንድ ያነሰ ቁጥር ይመጣል። ከአንድ ያነሰ ቁጥር በ20 ሲታባዙ ደግሞ በቃ እንደትም ሆኖ ከ20 ያነሰ ቁጥር ይመጣል። ሶ ይሄኛው ኬዝ ላይ ይሄን ኬዝ እንጠቀማለን ማለት ነው። በእንደዚህ አይነት ኬዝ ላይ ኬዝ 3 ላይ የምንመለከተው ሶርሱ ቆሞ ኤስ አለን። ሶርሱ ቆሞ ያኛው ደግሞ ወደ ሶርሱ ቢቃረብ፣ ሰውየው ወደ ሶርሱ ቢቃረብ። ሶ በዚህ ላይ ኤክስፔክት የምታደርጉት ምንድነው? የሰሚው ፍሪኩዌንሲ ይጨምራል ይቀንሳል? ይጨምራል። ምክንያቱስ ወደ ሶርሱ እየተቃረበ ነው። ሶርሱ ስቴሽነሪ ላይ ነው ያለው። ሰውየው ደግሞ እዚህ ጋር አለ፣ ወደዚህ ይመጣል። ወደዚህ በሚመጣበት ጊዜ ላይ ይጨምራል ማለት ነው። ኤፍ ኖት ኤፍኤስ ኢንቱ ቪ ፕላስ ቪ ኖት ወይም ኦብዘርቨር ቪ። እዚህ ጋር አሁን ስቴሽነሪን አይደለ ሰው ይሄኛው ሶርሱ ቆሞ ነው ያለው። በቆመበት ነው ሰውየው እየመጣ ያለው ወደ እርሱ። ሶ እዚህ ጋር ያለው ቪ ሶርሱ ስፒድ 0 ነው ማለት ነው። ቪ ፕላስ 0 ይሆናል ማለት ነው። ስለዚህ ይሄኛው በምንም ታምር ከዚህ እዚህ ጋር ደምረናል ይበልጠዋል ማለት ነው። ሶ ኤፍኤስን ስንደምረው 20 ሲባዛ እዚህ ጋር የሚመጣልን ቁጥር አለ ቪ ፕላስ ቪ ኖት ኦቨር ቪ ይሆናል ማለት ነው። ሶ ፍሪኩዌንሲው ግሬተር ዛን 20 ይሆናል። ይሄኛው ቁጥር ኑሜሬተሩ ከዲኖሚኔተሩ ስለሚበልጥ። ሶ ይሄን ኬዝ አየነው። ኬዝ 4 የትኛውን እንውሰድ? ኦብዘርቨሩ ቆሞ ሶርሱ ቆሞ ቪኤሱ 0 ሆኖ ስቴሽነሪ ላይ ሆኖ ኦብዘርቨሩ ደግሞ እየራቀ ቢሄድ ምንድነው የምትጠብቁት? ያንሳል በዚህኛው ኬዝ ላይ ማለት ነው። ምክንያቱም አዌይ ፍሮም ዘ ሶርስ ስለሆነ ቪ ኖት ፍሪኩዌንሲ ኖት ኢዝ ኢኳልስ ቱ ፍሪኩዌንሲ ኤስ ኢንቱ ቪ ማይነስ ቪ ኖት ኦቨር ቪ ፕላስ ቪኤስ።
ይሄን ኢኩዌሽን ነው የምትወስዱት። ይሄን ኢኩዌሽን ስትወስዱ v ኖት fs into v minus v ኖት ኦቨር v ይሆናል። እቺ ቫልዩ 0 ናታ ምክንያቱም ስቴሽነሪ ላይ ስላለ። ሶ አሁን ምንድነው የምንጠብቀው? fsን 20 ብለን ነው እንውሰድ። ቪውን ከቪው ቀንሳችኋል የሆነ ቁጥር ቱ ዘ ሚኒመም አሁን 0 ፖይንት ምናምንም ሊሆን ይችላል፣ ግን ስፒዱን ቀንሳችኋል። እየራቀ የሚሄድበትን ስፒድ ቀንሳችሁታል። እሱን ስለቀነሳችሁበት ይሄኛው ቫልዩ ሌዛን 1 ይመጣል ማለት ነው። ስለዚህ f ኖት 20 into v minus v ኖት ኦቨር v ስትሉ እዚህ ጋር የሚመጣው የትኛም ቁጥር ይሄኛው ኮንስታንት ነው ብለናል 331 ሜትር ፐር ሰከንድ በ0 ዲግሪ ሴልሺየስ ላይ ሶ ይሄ እየራቀ ስለሄደም ታውቁታላችሁ እየቀነሰ እንደሚቀንስ ከ20 ያንሳል ከሶርሱ ያነሰ ነው የሚሆነው። ኬዝ 5 ላይ የትኛውን ኢኩዌሽን ነው የምንወስደው? የትኛውን እንትን እንወስደው? ሶርሱ ወደ ኦብዘርቨሩ እየሄደ እዚህ ጋር ኦብዘርቨሩ አለ ሰውዬ ወደ እርሱ እየሄደ ነው። ሰውዬውስ ቆሞ ነው ያለው። ከላይ ሲቹዌሽኖችን ስላየ ነው ማለት ነው። v ኖት 0 ነው። ሶ አሁን እየጨመረ ነው የሚሄደው። ምክንያቱስ ያው ሶርሱ ወደ ሰውዬው እየመጣ ስለሆነ የሚሰማበት ፍሪኩዌንሲ ይጨምራል። f ኖት fs እንዲጨምር ነው የምንፈልገው። ሶ v ፕላስ ስለዚህ እዚህ ጋር v ኖቱ ምንድነው 0 ነው 0 ኦቨር v እንዲጨምር ዲኖሚኔተሩ ማነስ አለበት vs ይሆናል ማለት ነው። ሶ ይሄን ሲሰሩት f ኖት is equals to 20 ሲባዛ v ኦቨር v minus vs በቃ ሁለቱም ጋር v ነው ያለው። ከዛኛው v ይሄኛውን v ስትቀንሱ እዚህ ጋር s-ን ቀንሳችሁታል። ሶ must be less than greater than 1 ነው የሚሆነው። ሶ f ኖት greater than 20 ይመጣላችኋል ማለት ነው። ኬዝ 5 ኬዝ 6ን እንመልከት። ኬዝ 6ን እዚች ጋር ላሳያችሁ። ኬዝ 6 የቱን ነው የቀረን ሲስተም የምትሉት የትኛው ነው? ኦብዘርቨሩ ሶርሱ ወይም መኪናም ሊሆን ይችላል እየራቀ እየሄደ ነው። እዚህ ጋር ደግሞ ኦብዘርቨሩ አለ። ኦብዘርቨሩ ስቴሽነሪ ላይ ነው ያለው። ሶ ይሄኛው እየራቀ ነው የሚሄደው። ሶ እኛ የምንጠብቀው ቫልዩ ይሄ ፍሪኩዌንሲ ኦፍ ዘ ኦብዘርቨር እየቀነሰ እንደሚሄድ ምክንያቱም አልተከተለውም እየራቀ ነው የሚሄደው። ሶ f ኖት fs ታይም v ፕላስ 0 ነው ኦብዘርቨሩ 0 ነው ብለናል። v ፕላስ vs ለምን ነው ፕላስን የተጠቀምነው? ፕላስን የተጠቀምነው ምክንያት እየራቀ ስለሄደ ይሄኛው v አለ ይሄኛው መብዛት አለበት። ዲኖሚኔተሩ ከኑሜሬተሩ ሲበልጥ እዚህ ጋር የምናገኘው ቫልዩ ሌዛን 1 ይሆናል። ሌዛን 1 ሲሆን ደግሞ እዚህ ጋር አሁን f-ን 20 ብንወስድ እዚህ ጋር ደግሞ ሌዛን 1 ነው ያለው v ኦቨር v ፕላስ vs እዚህ ጋር ምንም አልደመርንበትም። እዚህ ጋር ግን የሆነ ቁጥር ደምረነዋል። ጀስት አንድ አይመጣም ከአንድ ያነሰ ቁጥር ይመጣል። ያ ማለት f ኖቱ ዞሮ ሌዛን 20 ይመጣል። ሶ እንደዚህ አይነት ስድስቱንም ኬዞች ስትጠቀሙ ምኑ ላይ ፖዚቲቭ ምኑ ላይ ኔጌቲቭ መጠቀም እንዳለባችሁ ታውቁታላችሁ ማለት ነው። አሁን ወደ ሞጁላችሁ እንመለስ። ሞጁላችሁ ላይ ስንመለስ ምንድነው ሚለን? አፐር ኬዝ f ኖትን እና f ማይነስን ኔጌቲቭ ትጠቀማላችሁ ይለናል። አሁን ካየናቸው ኬዞች መሃል 1 3 5 ሶስቱም ኬዝ ላይ ቱዋርድስ ነው። አንዱ ወደ አንዱ እየተራመደ ነው ወይስ ሁለቱም እየተራመዱ ነው ወይ አንዱ በቆመበት አንዱ ወደዛኛው ኦብጀክቱ እየመጣ ነው? በሶስቱም ኬዝ ላይ v ኖቱ ፖዚቲቭ vsስ ኔጌቲቭ። ኬዝ 2 4 እና 6 ደግሞ ይሄኛው ሎወር ኬዝ ነው። ሎወር ኬዝ ምንለው ማይነስ v ኖት እና ፕላስ vsን የምትጠቀሙበት ነው። እሱ ምን ሲሆን away from the ሲሆን ማለት ነው። ስለዚህ away ስንል ኬዝ 2 4 6ን እንመልከት። እነሱ ላይ ምንድነው ብለናል? v ኖቱ ማይነስ መሆን አለበት፣ ይሄኛው ደግሞ ፖዚቲቭ መሆን አለበት ብለነው ብቻ ዝም ብለን እንድ አሁን እንመልከት እስቲ።
ቪኖቱ ኔጌቲቭ እና ያኛው ፖዚቲቭ መሆኑን በኬዝ 2 እና ኬዝ 6 ላይ አሁን 6 ላይ ነው 6 ላይ ስትመለከቱ ቪኖት ኔጌቲቭ መሆን አለበት ኔጌቲቭ እንደ እኛ ስቴሽነሪን ስለወሰድን ነው ስለዚህ ቪኖት ኔጌቲቭ ቪኤስ ደግሞ ፖዚቲቭ አያችኋ ፖዚቲቭ ነው ያኛውንም እንመልከት አራትንም ቼክ እናድርገው እስቲ አራትን ቼክ ስናደርገው ይኸው እዚህ ጋር ቪኖት ኔጌቲቭ ቪኤስ ፖዚቲቭ ሆነ እኛ እንግዲህ አላየነውም ግን እንደዚህ ሲሰሩ ይመጣላችኋል ከዛ ቪኖቱ እዚህ ጋር አለ ቪኖቱ ፖዚቲቭ ስለተጠቀምንበት ነው እዚህ ጋር ፕላስ 0 ብትሉ ይሆንላችኋል ማለት ነው ሶ ሁለቱንም እስቲ ቼክ እናድርገው ይኸው ሁለተኛው ኬዝ ላይም ቪኖት ኔጌቲቭ ቪኤስ ፖዚቲቭ ነው የመጣው እና አንድ ላይ ደግሞ ምንድነው ያለው በኬዝ 1 3 እና 5 በኦዶች ላይ አሁን እኔ በሰራው መሰረት ነው እንደዚህ ኦድ ኬዝ 1 እንደዚህ ኦድ የሆነው ግን ላይሆንም ይችላል እናንተ በፈለጋችሁት ቪኖቱ ፕላስ ሆኖ ያኛው ኔጌቲቭ መሆን አለበት ይላል እንደዚህ አይነት ሲቹዌሽን ውስጥ አንዱ ወደ አንዱ መጓዝ አለበት አንዱ ወደ አንዱ የሚጓዝበትን ነገር ደግሞ እስቲ እንመልከት አሁን እዚህ ጋር ሁለቱም ወደ አንዱ እየተጓዘን ባያችኋ ፖዚቲቭ ይሄኛው ኔጌቲቭ ቪኤስ ኔጌቲቭ ሆነ ኬዝ 2 3 እንመልከት ኦድን ስለሆነ ያውን 5ንም በዚህ እንመልከትና ወደም ስክሮል አደረገ እዚህ ጋር ስቴሽነሪን ስለወሰድን ነው ቪኤስ ኔጌቲቭ ነው ያ ልክነን ቪኤስ ኬዝ 3 ላይ ይኸውላችሁ እዚህ ጋር ያው ቪኖት ፖዚቲቭ ቪኤስ 0 ነው ስቴሽነሪ ስለወሰድን ነው ሶ ፕላስ ነው ማለት ነው ቪኤስ ፕላስ ነው ግን 0 ነው ሶ እነዚህን ይመስላል ዶፕለርስ ኢፌክት በደንብ አንደርስታንድ እንዳደረጋችሁ ኢንትረስትድም እንደሆነ አይ ሆፕ ሶ እነዚህን ኬዞች እየጻፋችሁ ተለማመዱ በሚቀጥለው ላይ ደግሞ the mechanism characteristics of wave የሚለውን እንመልከት characteristics of wave በጣም ቀላል ስለሆነ ቶሎ ይጨርስላችኋለሁ characteristics of wave so it is important in determining the size of wave speed at which they travel how they break on shore and much more followers are some characteristics of the wave reflection as you know reflection whenever a traveling wave reaches boundary ሲደርሰው part or all of the wave bounce back እንደገና ባውንስ ያደርጋል ድጋሚ እንዲያመጣው እንደዚህ ይነሳል እንደዚህ ባውንስ የሚያደርግ ከሆነ ሪፍሌክሽን እንላለን refraction of the wave it is a change in direction of a wave passing from one medium to another medium by its changing speed ይሄ ደግሞ የሆነ ሚዲየም አለ አሁን እዚህ ጋር ሚዲየም አለ እንደዚህ አለ እዚህ ጋር ኖርማል አለ ቤንድ ያደርገዋል ቤንድ አድርጎ ከአንድ ሚዲየም አሁን ለምሳሌ ኤር ሊሆን ይችላል ከኤር ወደ ዋተር ሊያልፍ ይችላል ይሄኛው በሚዲየም ፓስ የሚያደርግ ከሆነ refraction of the wave እንለዋለን diffraction is obstacle አሁን ለምሳሌ እዚህ ጋር የሆነ ላይት አለ ይሄን ላይት ስትከፍቱት ስታበሩት እዚህ ጋር ደግሞ የሆነ እንጨት አለ ብለን እንወስደው እዚህ ጋር እንጨት አለ ይሄኛው እንጨት ወይም ማቴሪያሉ ምን ያደርጋል ኦብስታክል ያደርገዋል ወይ ዳይቨርጅ ያደርገዋል ወይ ደግሞ መርጅ ያደርገዋል ሶ ይሄን ዲፍራክሽን እንላለን ኢንተርፈረንስ ምንለው ሁለት ዌቮች ሲገናኙ ኢንተራፕትድ ሲሆኑ also occur between two waves trains move in the same direction but having different wavelengths ይሄኛው ኮምፕሌክስ ዌቭ ነው የሚፈጠረው ኮምፕሌክስ ዌቭ ሲፈጠር በሁለት መንገድ ይፈጠራል ወይ ዲስትራክቲቭ ነው ወይ ኮንስትራክቲቭ ነው አሁን ይሄን ኢሜጅ ተመልከቱ አንዱ ከአንዱ ጋር ምንድነው ይደመራል ይሄ ኮንስትራክቲቭ ነው የበለጠ ኮምፕሌክስ ዌቭ ይፈጥራል ይሄኛው ዲስትራክቲቭ ይሆናሉ ማለት ነው አሁን እንደዚህ እየመጣ ነው አንዱ ደግሞ እንደዚህ እየተነሳ ነው ሶ ይሄኛው ቦታ እቺ እንደዚህ ናት እቺ ደግሞ እንደዚህ ናት ይሄ ዌቭ 1 ነው ይሄ ደግሞ ዌቭ 2 ነው ይሄ አሁን ሲገናኙ ምን ይሆናሉ አንድ ወጥ ይሆናሉ ማለት ነው እቺ ትገጥማለች ሶ እንደዚህ አይነት ኮንስትራክቲቭ ዲስትራክቲቭ ምንለው ደግሞ ከላይ ላሳያችሁ እንግዲህ
እንደዚህ የሆነ አንዱ እንደዚህ ይቆማል፣ አንዱም ደግሞ እንደዚህ ወደ እንደዚህ ይቆማል። ሁለቱም እንዲህ አይነት ማይሆን አይነት ነገር ይመጣና ሁለቱም ዲስትራክትድ ሆነው ላይን ይፈጥራሉ ማለት ነው። ስትሬት ላይን ይሆናሉ ማለት ነው። ይሄዛኔ ኮንስትራክቲቭ እንለዋለን። በሚቀጥለው ቪዲዮ ላይ ደግሞ ኢሜጅ ፎርሜሽን ባይ ቲን ሌንስ ኤንድ ሚረርስ የሚለውን እንመለከታለን። ቪዲዮ ከተመቻችሁ በሪአክሽን አሳዩን። ሃቭ ኤ ናይስ ታይም ሲ ዩ